እዝራ አቤት መጣችሁ እንዴ? አዎ እኔ የምለው ሰው ሁሉ ውጭ አይደል እንደሚውለው? ምን ነው እንዴ መጠጥ ቤቱ፣ ምግብ ቤቱ፣ ቡና ቦታው እንዳለ ሰው ብቻ። እኔ የምልህ አሁን እንደው ያህ የጠጣነው ቡና ነው? ምን ሆነ? ይህንን እየጠጣህ ነው ውጪ ጠጥቻለሁ እያልክ በሙሉ አፍ የምታወራው? አንቺ ደግሞ ታካብጃለሽ። ውሃ አይደል እንዴ ጠጥተን የመጣ ነው? ኧረ እባክሽ እንደዚህ አይባልም። እንዴት ነው የማይባለው? ጣሙስ ብትል አፈር አይደል እንደሚለው? እኔ እንግዲህ ተይ። ውይ እኔማ የራሴ ቡና ይግደልኝ። እንደው ግን ስንት ብር ነው? ምን ያደርግልሻል? ንገረኝ፣ ምን ችግር አለው? 35 ብር። ስንት? 35 ብር። ምን ያድርጉ ታዲያ እነሱስ? ወይኔ እኔ አፈር በገባው። የእውነቴን እኮ ነው፣ ቡና ተወዷል። እንደው አሁን ቡና አለው እዛ ውስጥ። ወይኔ ኧረ በቃሽ፣ እሺ ረፊ ጎረቤት ይሰማል። ደግሞ እኮ ስኳር ሲጨምር አብራኝ ትቆጥራለች። ምን ታድርግ ታዲያ፣ እሱም እኮ ተወዷል። እማዬ ቆይ አንቺ ሲጀመር በባዶ አልነበር እንዴ የምትጠጪው? ምን አባቷ ታመጣለች ብዬ ነዋ ከፍያ አይደል እንዴ መጠጣው። ሁሉንም ብጠቀምስ ለዛውም 35 ብር። ለዛ ነዋ መንገዱን ሙሉ አጥወለወለኝ አቅለሸለሸኝ እያልሽ የደረስሽው። በዛ ላይ እኮ ደግሞ ኧረ እባክሽ ምንድነው? በቃ አንዴ ወጪው ወጥቷል። አይደለም እኮ ኦሆ፣ እኔ እንግዲህ ተይኝ በቃ ተበባ ለዝራ ወራለታለሁ። ይገርምሃል እንደው ምን ጨምረውበት እንደሆነ አላውቅም። ጨጓራዬን በቃ ያቃጥላል አልኩህ። ደግሞ ሲኒው ራሱ በጭቃውን በምን እንዳጠቡት እንጃ። እየሰማኸኝ ነው? አዎ የምር ግን እንደዛ አደረጉ። እሱን ትላለህ እንዴ? መቀመጫ ወንበሩስ ብትል